ሰላም ሰላም ቅዱሳን በያላችሁበት በዓለም ዙሪያ ያላችሁት እግዚአብሔር ሰላምና ጸጋ ይብዛላችሁ። እኔ በጣም ሰላም ነኝ። ዛሬም አንድ መጽሐፍ ቅዱስ ክፍል እግዚአብሔር በውስጥ ያስቀመጠውን መልእክት ይዤላችሁ ወደ እናንተ ይቀርባለሁ። መጽሐፍ ቅዱስ ክፍሉ ያለው ነገሥት መጽሐፍ ላይ ሁለተኛ ነገሥት ምዕራፍ 11 ላይ አንድ የእግዚአብሔር ቃል ታሪክ አለና በዛው ክፍል ላይ ስታገኙ አካዝያስ የሚባል አንድ ንጉሥ ከሞተ በኋላ እናቱም ጎቶልያ የምትባል ሴት ነበረች። የልጇንም ሞት ከሰማች በኋላ የንጉሡን ልጆች ሁሉ አስገደለች ይላል እግዚአብሔር ቃል። ካስገደለች በኋላ መንግስትን ለራሷ ለመውሰድ ስትታገል እንደነበረ መጽሐፍ ይናገራል። ተሳካላት ለተወሰነ ጊዜ። በዛ ውስጥም የንጉሡ ልጅ የሚሆን ኢዮአስ የሚባል አንድ ብላቴና ነበረ። ያንን ብላቴና እንዳይነግስ ብላ ለመግደል ስትፈልግ ዮሳቤት የምትባል አክስት ሸሸገች ይላል። ከሞቱት ከንጉሡ ልጆች ደብቀ መጽሐፍ እንደሚናገረው ሸሸገች ይላል። ሸሸገችም በኋላ ይህንን ብላቴና ስኖር አሳድገ መጨረሻ ላይ የእስራኤል ንጉሥ እንዲሆን ስታመጣ እናያለን። በዚህ ክፍል ላይ መጽሐፉ እንደሚናገረው ጎቶልያ የምትባል የልጇን ልጅ ማሳደግ ሲገባት ለማስገደል ስትፈልግ እንደነበረች መጽሐፍ ይናገራል። ዛሬም ቢሆን በብዙዎች ዘንድ ብዙ አካባቢዎች፣ ብዙ ሀገር ላይ ቤተክርስቲያን ብሎም ተቋማት በየቦታ እንድና ጎቶልያ ያሉ ሰዎች አሉ። ጎቶልያው በጊዜው የእስራኤል ንጉሥ መሆን አትችልም። በእስራኤል ታሪክ ላይ አባት ስሞት ልጅ ነው በቦታ የምተካው። እሷ ግን በጣም ራስ ወዳድና ክፉ ሴት ነበረች፣ ጨካኝም ነበረች። አያት እንዴት ነው የልጇን ልጅ ገለ በቦታ የምትቀመጠው? አያቶች ያሳድጋሉ፣ ይንከባከባሉ፣ ይጠብቃሉ እንጂ ይገላሉ ተብሎ አይታሰቡም። የእሷ ስራ ግን ድርጊቷ ክፉና ክፉ ጨካኝ ስራ ስትሰራው ነበረች። ቢሆንም ግን እግዚአብሔር ለእሷ አሳልፎ አልሰጠም። ሌላ በዚህ ክፍል ላይ ስታገኙ ዮሳቤት የምትባል አክስት ሸሽጋ እንዳሳደገች መጽሐፍ ይናገራል። የሚሸሽጉ እንደና ዮሳቤትን እግዚአብሔር ለእናንተ ያዘጋጅላችሁ። ዮሳቤት አክስት ናት፣ ጎቶልያ ግን አያት ናት። ግን አስቡ፣ በባህልም ቢሆን የማን ልብ የሚራራ ይመስላችኋል? ጎቶልያ ማሳደግ ሲገባት፣ መንከባከብ ሲገባት ለመግደልና ለማጥፋት የምትጥር ሴት ነበረች። ዮሳቤት ግን አክስት ናት። አክስት ግን ደብቀ አሳድገ ለዚህ ለመንግስቱ እንዲበቃ አድርጋለች። መጨረሻው ጎቶልያ ያሰበችውና ያቀደችው ሐሳቧም እቅዷም ፕሮግራሟም አልተሳካላትም። ሕዝቡም ተነሳ፣ በድንጋይም ወግረዋት ጎቶልያንም ገደሉ ይላል። ኢዮአስም በአባቱ ዙፋን ላይ የ7 ዓመት ብላቴና በአባቱ ዙፋን ላይ ተቀመጠ ይላል እግዚአብሔር ቃል ሲናገር። ስለዚህ ከዚህ ቃል የምንማረው አንድ መልእክት አለ። እንደና ጎቶልያ ያሉ ጨካኝ ሰዎች፣ ከነዛ ሰዎችን እግዚአብሔር እናንተን ይጠብቃችሁ። ያሳድጉናል፣ ይመሩናል፣ አቅጣጫ ያሳዩናል፣ ከኛ ጎን አብሮ ይቆማሉ፣ ይራሩልናል የምንላቸው ሰዎች ሊያሳድጉን ሲገባ፣ አቅጣጫውን ሊያሳዩን ሲገባ ለመግደል የሚሯሯጡና የሚተጉ ዛሬም ቢሆን ለመቼም ቢሆን እንደማይሳካላቸው ከዚህ ቃል እንማራለን። ሌላኛው እግዚአብሔር ቃል ከዚህ ውስጥ የምትማሩትና የምናገኘው እንደና ኢዮሳቤት ያሉ መልካምና ቀና መንፈስ ያለባቸውን ሰዎች እግዚአብሔር ለእናንተ ያዘጋጃል። ዛሬም እላችኋለሁኝ ቅዱሳን በያላችሁበት በዚህ ሁኔታ ላይ ያላችሁት በብዙ እንደና ጎቶልያ ያሉ ጨካኝ ሰዎች ያጋጠማችሁ በብዙ ነገሮች ለመግደልና ለማጥፋት እናንተ ስማችሁን፣ አገልግሎታችሁን፣ ጸጋችሁን፣ ሕይወታችሁንና ኑሯችሁን ለማመሰቃቀል የሚሯሩጡና የሚተጉ ሁሉ የነ ጎቶልያ ሐሳባቸው ለመቼም ቢሆን አይሳካላቸውም። እልሃለሁ ወንድሜ፣ እልሻለሁ እህቴ፣ በዓለም ዙሪያ ይህን ቃል የምትሰሙት ሁላችሁም በያላችሁበት እላችኋለሁኝ እግዚአብሔር ሸሽጎ ያሳድጋችኋል። ልመርቃችሁ አንድ ምርቃት፣ ልባርካችሁ አንድ በረከት። እንደና ዮሳቤት ያሉ ሰዎችን እግዚአብሔር ለእናንተ ያብዛላችሁ።
እንደና ዮሳቤት ያሉ ሸሽጎና ደብቆ የሚያሳድጉ የሚመክሩ ለቆም ነገር የሚያበቁ በየቦታ ላይ አሉ። እነ ጎቶሊያ ያሉ ጨካኞችም አሉ። እንደ ዮሳቤትም ደብቆ የሚመክሩን የሚያሳድጉን የሚደብቁና የሚሸሽጉ እንዳሉም መዘንጋት የለብንም እላቸዋለሁ። እንደና ዮሳቤት ያሉ ሰዎች ይብዙልን እላለሁ። ወንድሜ እግዚአብሔር ካለ እግዚአብሔር ሐሳብን የሚቀለብስ ማንም የለውም። እግዚአብሔር ከአንተ ጋር ከሆነ ከገዳይ ከጎቶሊያ መንፈስም እግዚአብሔር ይጠብቃል። እግዚአብሔር ዛሬም እልሃለሁ ከጎቶሊያ መንፈስ እግዚአብሔር ይጠብቅ፣ እግዚአብሔር ይጋርድህ። ከአት ገዳይ እልሃለሁ ከአት ገዳይ ከአሳዳጊ ገዳይ እግዚአብሔር ይጠብቅህ። ከአሳዳጊ ገዳይ እግዚአብሔር ይጠብቅህ። ከመካሪ ገዳይ እግዚአብሔር ይጠብቅህ። ከመሪ ገዳይ እግዚአብሔር አንተን ይጠብቅህ። ከመሪ ገዳይ እግዚአብሔር ይጠብቅህ። እግዚአብሔር ይከልልህ። እንደና ዮሳቤት ያሉ ሰዎችን እንደና ዮሳቤትን እግዚአብሔር ያብዛላችሁ። ዛሬም እንደና ኢዮአስ ያሉ በየቦታ ያሉ ብላቴኖች እግዚአብሔር ሐሳብና ፈቃድ ለማገልገል የሚፈልጉ የሚገባቸውን ክብርና ቦታ የተነፈጉ እግዚአብሔር አምላክ ቦታን ይሰጣቸዋል፣ ስፍራን ይሰጣቸዋል። ለነ ጎቶሊያ ለመቼም አይሳካላቸው። እግዚአብሔር በዙፋኑ ላይ ነው፣ ፈራጁ ጌታ። ዛሬም እግዚአብሔር ቅን ፈራጅ፣ እውነተኛው ፈራጅ በዙፋኑ አለ። ወንድሜ አይዞኝ፣ እግዚአብሔር ካንተ ጋር ነው። ኢቴ አይዞሽ፣ እግዚአብሔር ከንቺ ጋር ነው። ስለዚህ የጎቶሊያ መንፈስ ዛሬም ቢሆን በምድራችን ያለው በሀገራችን ያለው በቤተ ክርስቲያን ያለው በየዘርፉ በየፖለቲካ ዘርፍ ላይ በየቤተ ክርስቲያን በየተቋም ላይ ያሉ እንደና ጎቶሊያ ያሉ መናፍስቶች የጠላት አሰራር ያለባቸው ሰዎች የነሱ ሐሳባቸውን እቅዳቸው ለመቼም እንደማይሳካላቸው በዚህ አጋጣሚ ልነግራችሁ ፈልጋለሁኝ እላችኋለሁኝ። ይህ ዓመት ሳያልቅ እነ ጎቶሊያን እግዚአብሔር አምላክ ከላያችሁ ላይ ያነሳል። ይህ ዓመት ሳያልቅ በሚገቡ ዓመት ላይ እግዚአብሔር ለኢዮአስ ያዘጋጀው ወንበር ላይ እንደተቀመጠ ለእናንተም አዲስ ወንበር አዲስ ቦታ የሚታገኙበትና የምትወርሱበት ቦታ ነው እላችኋለሁ። ዛሬም ቢሆን እንደ ዮሳቤት ያሉ የሚሸሽጉ የሚመክሩ ከጎናችሁ የሚቆሙና የሚያግዙ ራእያችሁን ግብ እንድትደርሱ የሚረዱ ሰዎችን እግዚአብሔር ያብዛላችሁ። የእግዚአብሔር ጸጋና ሰላም ይብዛላችሁ። መልእክቱ ለሁሉም እንዲደርስ ሼርና ኮፒሊንግ እንድታደርጉ በጌታ ፍቅር አሳስባለሁኝ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይከልላችሁ፣ እግዚአብሔር ይጋርዳችሁ። የእግዚአብሔር መለኮታዊ ጥበቃና ክብር ከእናንተ ዙሪያ ለአንድ አፍታም እንዳይለይ ምኞቴም ጸሎቴም ነው። ጌታ እግዚአብሔር ዘመናችሁን ይባርክ። ብሩክ ሁኑ። እወዳችኋለሁኝ። እግዚአብሔር ከእናንተ ጋር ይሁን። አሜን።